አይልጄ አንተኔን መስዞር ብላየህ ቢስሚላህ صدق الله العظيم እንዴ ማዬ ኦዲሽን እንደነረሽው ትክክል እኮ አይደለሽም እንዴ ልጄ ውሃውን እኮ ሁሉም የኡዶ ሰውነቴ ላይ አዳርሻለሁ ታዲያ ማዬ እንደዛ ሆኖ ሳለ አንቺ እኮ ግን የኡዱ ሸርጡን የጠበቅሽ አይደለም እንዴ እኔ በስራ ስርዓት እንዴ ያረኩት አይደለም እኮ ማዬ አንድ ሰው ኡዱ ማድረግ ከፈለገ ቅደም ተከተሉን መከተል አለበት ያለ ኡዱ እኮ ሰላት የለም አይ ልጄ አንተኔን መስዞር ብላየህ ያንተም መቅራትና ያንተም መስገድ ነው ኡዱ እንደዚህ ነው የሚደረገው ሰላት እንደዚህ ነው የሚሰገደው ብለክ አስተምረህን ታውቃለህ ስራ ስለሚበዛብኝ አንቺንም ረሳውሽ ግን እኮ ማዬ ሙሰላ ኤአይ አርቲፊሻል ኢንተለጀንስን በመጠቀም ማንኛውም እስላማዊ ጥያቄ ከጠየቅሽ መልስ በአማርኛ ወዲያውኑ ይመልስልሻል እውነትህን የኔ ልጅ አጠቃቀሙን ላሳይሽ ፕሌይ ስቶር ላይ በመግባት ሙሰላ አፕሊኬሽን በማለት ሰርች እናደርጋለን በመቀጠልም አፕዴት ወይም ኢንስታል በማድረግ ወደ ሙሰላ አፕሊኬሽን እንገባለን በመቀጠል እዚህ ጋር ያለችውን 3 ነጥብ በመንካት ሙሰላ ኤአይ የሚለውን እንጫንና ሎጊን እናደርጋለን ሎጊን ካደረግን በኋላ በፈለግነው ቋንቋ ማንኛውም ጥያቄ ይመልስልናል ሁላችንም የኛ መቅራትና መስገድ ነው እንጂ የሚያሳስበን የእናትና የአባቶቻችን ኢማን አያሳስበንም ግን ለምን